ሄሎ ቤተሰቦች ፓርቲ 2 ይዤላችሁ መጥቻለሁ። እሱም የሚጀምረው ሬት ኦፍ ሪአክሽን ብሎ ነው። ከዴፊኒሽኑ እኛ እንጀምራለን። ሬት ኦፍ ሪአክሽን ኦር the reaction rate is the measure of how quickly a chemical reaction proceed። ይሄን ማለት ምን ማለት ነው? ኬሚካል ሪአክሽናችን ምን ያክል በፍጥነት ሄዷል፣ በምን ያክል ፍጥነት ከሪአክታንት ወደ ፕሮዳክት እየተቀየረ ነው የሚለውን የሚነግረን reaction rate ይሆናል። it quantifies the changing concentration of reactants። የሪአክታንት ለውጥ ወይም ደግሞ ፕሮዳክት ፐር ታይም ማግኘታችንን የሚነግረን ሬት ኦፍ ሪአክሽን ብለን እንጠራዋለን። እና ሲስተማችን በዚህ ጊዜ ሲንግል ፌዝም ሊሆን ይችላል፣ መልቲ ፌዝም ሊሆን ይችላል። ሲንግል ደንሲቲ አይ ሜን ፊክስድ ደንሲቲ ኦር ቫሪያብል ደንሲቲ ሊኖረው ይችላል። ሃው ዩኒፎርም ኦር ቫሪንግ ፕሮፐርቲስ ኮንሰንትሬሽን፣ ቴምፕሬቸር፣ ፕሬሸር ቫሪ የሚያደርግ ሲስተምም ሊሆን ይችላል። ኤኒዌይስ ግን ሪአክታንቱ ወደ ፕሮዳክቱ የሚቀየርበት ፍጥነት ፐር ቮሊዩም ማለት ነው። የምንወክለውም ሬት ኦፍ ሪአክሽን ኢንቴንሲቭ ሬቱን የምንወክለውም ሞል ኦፍ ኤ ፎርምድ ፐር ዩኒት ኦፍ ታይም ብለን ነው። ኢንቴንሲቫሊ ደግሞ ፐር ቮሊዩም ይገለጻል ማለት ነው። ያ ማለት ሞል ፐር ሜትር ኪዩብድ ፐር ሰከንድ ብለን ኤክስፕረስ እናደርገዋለን። ከዛ ዘ ፓራሜትር አፌክቲንግ ሬት ኦፍ ሪአክሽን ፓራሜትር አለ። ይህንን ሞስት ኢምፖርታንትሊ ኢንፍሉዌንስ ሊያደርገው የሚችለው እነሱም ወደ 6 ፓራሜትር ናቸው። እነዚህም ፓራሜትሮች ኔቸር ኦፍ ዘ ስፒሺስ ኢንቮልቭድ ኢን ዘ ሪአክሽን የመጀመሪያው ይሄ ነው። ሁለተኛ ኮንሰንትሬሽን ኦፍ ዘ ስፒሺስ ኦር ኮንሰንትሬሽን ኦፍ ዘ ሪአክታንትስ it may also be concentration of the products sometimes ሊሆን ይችላል። then the temperature, the catalytic activity, nature of contacts of reactants and wavelengths of incident radiation። እነዚህ 6 ነገሮች እያንዳንዱ ላይ ኢንፍሉዌንስ አላቸው። እነሱን ኤክስፕሌን እናደርጋለን። አሁን የመጀመሪያው ኔቸር ኦፍ ዘ ስፒሺስ ኢንቮልቭድ ኢን ዘ ሪአክሽን የሚለው ነው የሚሆነው። ይሄን ምን አይነት ኢምፓክት አለው? ኢምፓክቱ ምንድነው ለሚለው the structure of the reactants profoundly influence the reaction rate። ስትራክቸሩ ማለታችን ቦንድ ስትሬንግዝ ሊሆን ይችላል። ቦንድ ወይም የትስስር ጥንካሬው እዚዎች ሞለኪውላር ሳይዝ ወይም ፓርቲክል ሳይዝ ልንለው እንችላለን። መጠነ ቁሱ ምን ያክል ነው? ፊዚካል አፒራንሱ እንደማለት ነው። ኤሌክትሮኒክ ኮንፊግሬሽን፣ ይሄ ደግሞ ኤሌክትሮኒክ ኮንፊግሬሽን ማለት ኤሌክትሮን፣ ፕሮቶን ኤንድ ኒውትሮን ፎርም የሚያደርግ አንድ ሞለኪውል። ሶ የኤሌክትሮን ኮንፊግሬሽኑ በጣም ኢፌክት ይኖረዋል ማለት ነው። ኤንድ ፋንክሽናል ግሩፕ ኬሚካል ሪአክሽን ፕሮሲድ እንዲያደርግ የሚያደርግልን ነገር ነው። እሱም በጣም ፋክተር ይኖረዋል ማለት ነው በሪአክሽን ፍጥነታችን ማለት ነው። ስለዚህ በኤግዛምፕል ይህንን ስናየው ሪአክሽንስ ኦፍ አልኮል ዊዝ HCl፣ አልኮል ከአሲዶች ጋር ሪአክት ሲያደርግ የተለያየ ሪስፖንስ ነው ያለው፣ የተለያየ ታይም ነው የሚወስዱ። ለምሳሌ ቴሪሻሪ አልኮሎች ከዚህ ጋር ለመግለጽ ተሞክሯል። ከHCl ጋር ሪአክት ሲያደርጉ ፋስትሊ ነው። ሰከንዳሪ አልኮሎች ደግሞ ኢንተርሚዲየት የሆነ ፍጥነት ነው ያላቸው። whereas the primary alcohols ስላውስት ሬት ነው ያላቸው ማለት ነው። ይሄም ማለት the different activation energy look at this the different activation energy for breaking and forming bonds depend on species themselves. Some molecules have inherently a stable or reactive characteristics ሊኖራቸው ይችላል። ስለዚህ ስቴብል ከሆኑ ዘግየት ያለ ሬት ኦፍ ሪአክሽን ይኖራቸዋል። ሪአክቲቭ ኢንተርሚዲየት ደግሞ ፎርም የሚያደርጉ ከሆነ ደግሞ ፍጥነታቸው በጣም ከፍተኛ ይሆናል ማለት ነው። ሶ the nature of the species ፋክተር አለው የምንለው ለዚህ ነው ማለት ነው። ሁለተኛ the concentration of species ነው። ኢምፓክቱ ምንድነው ካልን increasing the concentration increases the frequency of collisions። የሪአክታንት ኢንክሪዝ ማድረጋችን ኮሊዥን የሚገናኙበት መጠን በዛው ልክ ይጨምራል ማለት ነው between reactants leading to a higher rate of reaction። ከፍተኛ የሆነ ሬት ኦፍ ሪአክሽን አለው ማለት እንችላለን ማለት ነው በዚህ ጊዜ። ስለዚህ በምሳሌ ስናየው ሜታይል ብሮማይድ react with hydroxide ion
Okay, when we double the methyl bromide ion, the concentration of this, then the rate will double. ሬቱ ዳብል ነው የሚሆነው። ፈርስት ኦርደር ነው ሪያክሽኑ። ሶ ሬት ኦፍ ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮንም ኢንክሪዝ ካደረግን ወይም ዳብል ካደረግን ሬቱ ዳብል ያደርጋል ማለት ነው። ይሄንም ኢንዲኬት የሚያደርገው ፈርስት ኦርደር ናቸው ለማለት ነው። ስለዚህ if you double both concentrations የሁለቱም ኮንሰንትሬሽን ዳብል ብናደርገው the rate will increase by a factor of 4 በአራት እጥፍ ይጨምራል። ስለዚህ ኮንሰንትሬሽን ትልቅ ኢፌክት አለው ማለት ነው ሪአክሽን ሬታችን ላይ። the temperature ሙቀት በጣም ፋክተር አለው። as the temperature increase the rate of the reaction also increase. This is why the molecules in the system have sufficient energy. sufficient የሆነ kinetic energy ይኖራቸዋል። ስለዚህ አክቲቬሽን ኤነርጂ ባሪየር ኦቨርካም ማድረግ ይችላሉ ማለት ነው። ስለዚህ ዳይሬክት የሆነ ኢፌክት ብዙ ጊዜ ይኖረዋል ቴምፕሬቸር ማለት ነው። ለምሳሌ ዲኮምፖዚሽን ኦፍ ዳይናይትሮጅን ፔንቶክሳይድ ወደ ናይትሮጅን ዳይኦክሳይድ እና ወደ ኦክሲጅን ዲኮምፖዝ ለማድረግ at 0 degree centigrade look at 0 degree centigrade very slowly ነው ዲኮምፖዝ የሚያደርጉ half life ለመድረስ 10 hours it takes 10 hours but at 25 degree centigrade the half life is decreased to 2.5 hours. when it increases to 7 degree centigrade 17 degree centigrade it decomposes extremely rapidly. The half life becomes a few minutes. Okay, so the temperature has a direct effect on reaction rate most importantly, and ይሄንን በአርሄነስ ኢኩዌሽን ማየት እንችላለን። ለምሳሌ ዳይሬክት የሆነ ሪሌሽንሺፕ እንዳላቸው እዚህ ጋር ኤክስፖኔንሻሊ ነው ኢንክሪዝ የሚያደርግ ነው። ኦኬ አክቲቬሽን ይሄን ምንድነው አክቲቬሽን ኢነርጂ ባሪየሩን ኦቨርካም ለማድረግ the temperature must be increased most of the time. So the Arrhenius equation tells about rate constant, and therefore the reaction rate increases with temperature. The larger fraction of the molecules possessing activation energy at a higher temperature, so the reaction will proceed. Okay, good. Now we will see catalytic activity. The impact is very important for some of reactions, as catalysts increase the rate of reaction without being consumed in the process. ይህንንም የሚያደርጉት they give alternative pathway that have a lower activation energy. lower activation energy pathway ቹዝ በማድረግ ሪአክሽን ሬቱን ኢንክሪዝ ያደርጉታል ማለት ነው። ለምሳሌ ካታላይዝድ ዲኮምፖዚሽን ኦፍ ሃይድሮጅን ፐሮክሳይድን ብናይ አዮዳይድ አዮን ተጠቅመን the uncatalyzed overall reaction 75 kJ per mole ሪኳየር ያደርጋል። አክቲቬሽን ኤነርጂን ኦቨርካም ለማድረግ 75 kJ per mole ኦፍ ኢነርጂ ያስፈልገናል አንካታላይዝድ ከሆነ። ካታላይዝድ ስቴፕስ ከሆነ ግን ወደ ሁለት ስቴፕ ይቀይሩና አንድ ኢንተርሚዲየት ፎርም አድርጎ ይሄንን ኢንተርሚዲየት ወደ H2+ ሃይፖ አዮዳይድ አዮን ኮንቨርት አድርጎ 56 ኪሎ ጁል ጋር ዝቅ ያደርገዋል። then the final product ፎርም የሚሆነው ግን at 42 ኪሎ ጁል per mole ነው። ስለዚህ at lower activation energy ፎርም አድርጎ ሪአክሽኑን ኮምፕሊት እንዲያደርግ ያደርገዋል ማለት ነው። ስለዚህ ኦልተርኔቲቭ ፓዝዋይ በመጠቀም አዮዳይድ ካታሊስቱ ፎርም እንዲሆን አድርጎልናል ማለት ነው። ስለዚህ ካታሊስት has a very important role in reaction rate. Then the fifth one is the nature of the contact of reactants. The nature of the contact of the reactants. reactanቶችን together ስናመጣቸው የነሱ አቀራረባችን በጣም ኢምፖርታንት ነው የሚሆነው for especially in heterogeneous reactions. heterogeneous reaction ከሆነ and mixing is a factor ከሆነ nature of contact of reactants በጣም ወሳኝነት ይኖረዋል ማለት ነው። ይሄንን በምሳሌ ማየት እንችላለን። ለምሳሌ a solid metal react with an acid
ሶሊድ ሜታል ሪያክት ዊዝ አን አሲድ ስናይ ሶሊድ ሜታል ለምሳሌ አሁን ኢን ሮድ ኤንድ ፓውደርድ ፎርም የተለያየ ሪአክሽን ያላቸው ከኤችሲኤል ጋር ፓውደርድ ከሆነ ሀይ የሆነ ሰርፌስ ኤሪያ ይኖረዋል። በኤችሲኤል ኮንታክት ወይም ደግሞ ኤክስፖዝድ ሲሆን ፓውደርድ የሆነው ፋስተር ሪአክሽን አለው። አዘርዋይስ ግን ኢን ሮድ ፎርም ከሆነ ግን ወይም ኢን ላርጀር ስኬል ከሆነ በአሲድ ሪአክት የማድረጉ ዲክሪዝ ያደርጋል ማለት ነው። ስለዚህ ኤ ሰርፌስ ኤሪያውን ስለሚጨምር ፎር ሄትሮጂነስ ካታላይሲስ it has a direct effect on chemical reaction because a good mixing is present when the surface area increases and the reaction rate maximizes. This is all about what catalysis is. The sixth one is wavelengths of incident radiation. wavelengths direct effect ነው ያለው ከዚህ ጋር ምንድነው የፎቶኬሚካል ሪአክሽን የምንላቸው አሉ። ቦንዱን ብሬክ ለማድረግና ኢን ኤግዛይቲንግ ስቴት ወይም ኢን ሪአክቲቭ ስቴት ኤግዚስት ለማድረግ ያነ ፎቶን the photon is very important for this. It breaks the bond between the reactants. So wavelength has a direct effect on a chemical reaction, especially for photochemical reactions. Example, ozone formation in stratosphere. Oxygen molecule breaks when the wavelength of the UV radiation becomes less than 242 nanometer. Yeah, at this wavelength the oxygen molecule split away and it reacts with the pure oxygen atom and it forms ozone. O3 form ይሆናል። ይሄን ስፕሊት ለመሆን 242 ናኖሜትር ዌቭ ሌንግዝ ኦፍ ራዲዬሽን ያስፈልገናል። ሶ ያን ስፕሊት ከሆነ በኋላ ከኦክሲጅን ጋር ሪአክት ያደርጋል። ዜን ፋይናሊ ኢት ጊቭስ ኦዞን። ሶ ኢኒሺየት ያደረገው ምንድነው? ፎቶን ኦፍ ላይት ነው ማለት ነው። ስለዚህ a direct effect on a chemical reaction አለው ማለት እንችላለን ማለት ነው። ሶ ፋክተሮችን እነን ያክል ካየን ሬት ኦፍ ሪአክሽናችን ስለዚህ ዲፔንድ የሚሆነው በኮንሰንትሬሽን፣ በቴምፕሬቸር፣ በካታሊቲክ አክቲቪቲ፣ ፕሬሸር ኤንድ ዌቭ ሌንግዝ። ሶ አስ ኤ ፋንክሽን ኦፍ ዚስ ሬት ኦፍ ሪአክሽናችን ኤክስፕረስ እናደርጋለን ማለት ነው። በዚህን ያክል መግለጽ እንችላለን። we use various symbols to denote different interpretation of chemical statements። ያ በዚህ መልኩ ኤክስፕረስ እናደርጋቸዋለን። ፎርዋርድ ሪአክሽን ብቻ ነው ያለው። ይሄኛው ፎርዋርድን ባክዋርድ ሪአክሽን አለው። ይሄን ዲኖት የምናደርግባቸው መንገዶች ናቸው። ፋሚሊያር ነገር ነው የሚሆነው። ወደሚቀጥለው ኢምፖርታንት ወደ ሆነ ርዕስ እንሄዳለን። ካይኔቲክስ፣ ቴርሞዳይናሚክስ ኤንድ ኢኩሊብሪየም የተለያየ ነገር ነው አድሬስ የሚያደርጉን እነዚህ። ሶ ዋት ዘ አድሬስ የሚለውን በሚቀጥለው ለሰን አሰጣችኋለሁ። እሱም ቴርሞዳይናሚክስ ይላል። ዋት ኢት አድሬስ ቴርሞዳይናሚክስ ዲልስ ዊዝ ዘ ኢነርጀቲክስ okay the energetics or equilibrium of chemical reaction. It answers questions like will this reaction occur spontaneously በራሱ ጊዜ ሪአክሽኑ ይሄዳል ወይ ይከናወናል ወይ or how much energy will be released or absorbed during this reaction ይሄንን ይነግረናል። ምን ያክል ኢነርጂ ሊስብ ወይም ደግሞ ሊለቅ ይችላል። ኢንዶተርሚክ ኤንድ ኤክዞተርሚክ ሪአክሽን ማለት ነው ይሄ። What is the maximum possible extent of conversion of reactant under a given condition? ኮንቨርዥኑ ምን ያክል ነው ብሎ ኤስቲሜት ለማድረግ ቴርሞዳይናሚክስ ኢንፎርሜሽን ይሰጠናል ማለት ነው። What are the equilibrium concentration of reactants? ኢኩሊብሪየም ኮንሰንትሬሽኑ ደግሞ ምን ያክል ነው የሪአክታንቱና የፕሮዳክቱ የሚለውንም ኢንፎርሜሽን ይሰጠናል። ይህንን ደግሞ ለማወቅ ኪ ኮንሰፕቶች ይኖራሉ። እነሱም ከኢንታልፒ እንጀምራለን። ኢንታልፒ ዘ ሂት ኮንተንት ኦፍ ኤ ሲስተም ማለት ነው። ሶ በሲስተማችን ውስጥ ያለ የሙቀት መጠን ነው። when it becomes less than 0
means release heat when it absorbs heat greater than 0 ነው። ኢንዶተርሚክ ነው ማለት ነው። ይሄኛው ኤግዞተርሚክ ነው። ይሄኛው ኢንዶተርሚክ ሪያክሽን ነው። ሶ ቤዝድ ኦን ዚስ ሪያክሽናችን ኮንትሮል እንድናደርግ ያግዘናል ማለት ነው። ኢንትሮፒ the disorder or randomness of a system ማለት ነው። it indicates whether the system is becoming more disordered or less disordered የሚለው ነገር የምናውቅበት መንገድ ነው ይሄኛው። the third term is the Gibbs free energy በቴርሞዳይናሚክስ የምናገኘው ጊብስ ፍሪ ኢነርጂ ነው ሶስተኛው ቃል። ይሄም ቴርሞዳይናሚክስ ተርም ኢንታልፒን እና ኢንትሮፒን ሁለቱን ኮምባይን አድርጎ የያዘ ነው። and when the change in Gibbs free energy is less than 0 the reaction is spontaneous. okay otherwise it is non spontaneous የሚለውን ቴል ያደርግልናል። ስለዚህ ሪያክሽናችን አት ኢኩሊብሪየም ሪች አድርጓል ወይስ አላደረገም የሚለውን the change in equilibrium is the change in Gibbs free energy 0 ሆነልን ማለት ያን ሪያክሽን አት ኢኩሊብሪየም ነው ማለት ነው። ስለዚህ ኢኩሊብሪየም ኮንሰንትሬሽናችን ዲተርሚን እንድናደርግ ያግዘናል ማለት ነው። ይሄን the next term is the kinetics what it address የሚለውን ደግሞ አሁን የሚነግራችሁ ይሆናል። it deals with the rate or the mechanism of the chemical reactions. ይሄን የሚነግረን ሜካኒዝሙን ነው ማለት ነው የሪያክሽናችን። how fast does this reaction occur የሚለውን question ይመልስልናል። ይሄን ሪያክሽናችን በምን ያክል ፍጥነት እየሄደ ነው የሚለው ማለት ነው። or it tells what is the factors that influence the rate of reaction ያጸግብሮት ፍጥነታችንን ሊገድቡት ወይም ሊያፈጥኑት የሚችሉ concentration ቴምፕሬቸር ኤንድ ካታሊስት እና ሌሎች የመሳሰሉት ነገሮች ምን ያክል ነው ፋክተር ያላቸው በሲስተማችን ላይ የሚለውን ቴል የሚያደርገን ወይም የሚነግረን ከነቲክስ ይሆናል ማለት ነው። it tells the step by step sequence of elementary reactions overall ሪያክሽናችን የኤሌመንታሪ ሪያክሽኖች ድምር ውጤት ነው የሚሆነው። ስለዚህ እያንዳንዱ ኤሌመንታሪ ሪያክሽን አወቅን ማለት ኦቨርኦል ሪያክሽናችን ኮንትሮል አደረግን ማለት ነው። ስለዚህ ይህንን ይነግረናል ማለት ነውና ቴርሞዳይናሚክስ እና ኬኔቲክስ የተለያየ ኢንፎርሜሽን ይሰጡናል ማለት ነው። ስለ ሁለታቸው ነው አለን ማለት ደግሞ ሲስተማችንን ዌል ኮንትሮል ማድረግ እንችላለን ማለት ነው። ስለዚህ በኬኔቲክስ ደግሞ ሬት ኮንስታንቱን ዲተርሚን ማድረግ እንችላለን። በአርሄነስ ኢኩዌሽን በሱ ዲተርሚን ማድረግ እንችላለን። አክቲቬሽን ኢነርጂውንም ከዛው ላይ ማወቅ እንችላለን ማለት ነው። አክቲቬሽን ኢነርጂ is the minimum amount of energy ሪያክሽን ቴክ ፕሌስ እንዲደረግ ወይም ኦከር እንዲሆን ሚኒመም ኢነርጂ የምናገኝበት ነው ይሄን አክቲቬሽን ኢነርጂ። ሶ ያንን ይነግረናል። ሌላኛው ሪያክሽን ሜካኒዝማችን ምን እንደሆነ አሁንም ይነግረናል ማለት ነው ኬኔቲክስ። ሌላኛው ካታሊስት how they speed up the reaction የሚለውንም ደግሞ አሁን ከዚህ ላይ የሚነግረን ኬኔቲክስ ነው የሚሆነው። how they speed up the reaction ቀደም እንዳየነው ኦልተርኔቲቭ ሪያክሽን ፓዝዌይ በመስጠት ነው ብለናል። ሪያክሽን ስፒድ አፕ የሚያደርጉ እነሱ ማለት ነው። ይሄንንም የሚያደርጉት ደግሞ ላወር አክቲቬሽን ኢነርጂ ያለውን ፓዝ በመጠቀም ሪያክታንታችን ወደ ፕሮዳክታችን ኮንቨርት እንዲሆንልን ያግዘናል ማለት ነው። ይሄንንም በአሞኒያ ሲንተሲስ ኤግዛምፕል ማየት እንችላለን። በቴርሞዳይናሚክስ ፐርስፔክቲቭ እንግዲህ ቅድም እንዳወራ ነው ስፖንታኔቲውን ይነግረናል ብለናል። ስለዚህ ቼንጅስ ጊብስ ፍሪ ኢነርጂ ከዜሮ በለጠ ማለት ምንድነው ብለናል? ስፖንታኒየስ አይደለም ነው ያለን። ይሄን ማለት ደግሞ ሪያክሽኑ አት ላወር ቴምፕሬቸር ነው ፋቮር የሚያደርግ ማለት ነው። አት ላወር ቴምፕሬቸር። ስለዚህ አሞኒያ ሲንተሲስ ላይ አት ላወር ቴምፕሬቸር ነው መጠቀም ያለብን ማለት ነው። ፕሮዳክት ሳይዱ ፋቮር እንዲሆን ማለት ነው። ምክንያቱም ይሄን ኤግዞተርሚክ ሪያክሽን ስለሆነ ነው እንደዚህ ያለን ማለት ነው። ኤግዞተርሚክ ሪያክሽን ነው። ሪያክሽኑ ሂት ሪሊዝ ያደርጋል። ሶ አት ላወር ቴምፕሬቸር ማኔጅ አድርገን መስራት ይኖርብናል ማለት ነው። እሱን ኢኩሊብሪየም ይሄንን ቢነግረንም ግን ሪያክሽኑ ኤፊሽንትሊ ላይሄድልን ይችላል። ያንን ደግሞ የምናውቅበት በካይኔቲክስ ፐርስፔክቲቭ ነው የሚሆነው ማለት ነው። ማን እንጠቀማለን? ኢንዛይም እንጠቀማለን ማለት ነው። ከዚህ ጋር ኢንዛይም እንጠቀም ለምንድን መሰላችሁ? አት ላወር ቴምፕሬቸር ናይትሮጅን ሞለኪውል ትሪፕል ቦንድ አለው። ሶ ያንን ቦንድ ብሬክ ለማድረግ የግድ አት ሃይ ቴምፕሬቸር ሪያክሽኑ መሄድ ነበረበት። ግን ያንን ስላልፈቀደልን ሲስተሙ ምንድን እንጠቀማለን? ካታሊስት እንጠቀማለን ማለት ነው። በካታሊስት ሪያክሽኑን ፕሮሰስ እናደርገው ላወር አክቲቬሽን ኢነርጂ ያለበትን
ፓዝ መርጦ ሪያክሽኑ እንዲፋጠን ያደርግልናል ማለት ነው። ስለዚህ ሁለታቸው የተለያየ ኢንፎርሜሽን ስለሰጡን አሁን ሲስተማችን በቀላሉ ወደ ቴርሞዳይናሚክሱ ሪያክሽኑ ስፖንታኒስ ነው ወይስ አይደለም፣ ከኢኩሊብሪየምስ ምን ያክል ርቋል ወይስ ቀርቧል የሚለውን ነገር የሚነግረን ይሆናል። ካይኔቲክስ ደግሞ ሪያክሽኑ ሃው ፋስት ኢት ኦከር የሚለውን ነገር ይነግሩናል። ሁለቱ ተርሞች የተለያዩ ናቸው ግን በአንድ ላይ ተሳስረው የሚቀጥሉ ነው የሚሆነው። ሶ በሰንጠረዥ መልክ አስቀምጬላችኋለሁ። ይህን እናንተ ኢዝሊ ማየት ትችላላችሁ። ወደ የሚቀጥለው ለሰን እንሄዳለን። ይሄ ምንድነው? አስፔክትስ ኦፍ ኬሚካል ሪያክሽን ኢንጂነሪንግ የሚል ይሆናል። በኬሚካል ኢንጂነሪንግ እንግዲህ እንደ ሜይን ተርም ልንጠቀመው የምንችለው ሪያክተር አለ። ሪያክተር ዲዛይን ያደርጋል ኬሚካል ኢንጂነር። ሶ ፐርፎርማንሱን ደግሞ አናላይዝ ያደርጋል። ሶ ሪያክተር ፐርፎርማንስ የሚል ተርም እናገኛለን። ይህንን ማለት ደግሞ ምን ማለት ነው? it is about the fraction of reactant converted to a product in a given size and configuration of the reactor። በተሰጠን የሪያክተር መጠንና ኮንፊግሬሽን ሪያክተሩ ምን ያክል ስራ ሰርቶልናል የሚለውን ነገር የሚነግረን ተርም ነው ይሄን ማለት reactor performance ማለት ነው። or alternatively it may refer to size and configuration for a given conversion or distribution ማለት እንችላለን። ሶ ተርሙን ይሄንን ያልካብራራን what reactor design የሚለው ደግሞ አሁን ነው ያለን። reactor design እናደርጋለን። ዲዛይን ስናደርግ ታይፑን ሴሌክት እናደርጋለን። መጀመሪያ ሳይዙን እንወስናለን። ከዚያ ኦፕሬቲንግ ኮንዲሽኖች በጣም ቀጥታ የሆነ ኢፌክት ነው ያላቸው ብለናል። ሶ ኦፕሬቲንግ ኮንዲሽኑ ሜንቴን በማድረግ ሪያክሽናችን አት ኖርማል ኦር አት ጉድ ኮንዲሽን ፕሮሲድ እንዲያደርግ የግዴታ ሪያክሽን ኮንዲሽናችንን ሜንቴን ማድረግ ይኖርብናል ማለት ነው። ሶ ሪያክተር ዲዛይን ዋና ኤይሙ ኢንቫይሮንመንታል ኮንስትሬንትስ the safety and economics እነዚህን መሰረት አድርጎ ነው ኬሚካል ኢንጂነሩ ዲዛይን የሚያደርጋቸው ማለት ነው። ሶ ይሄንን ዲዛይን ለማድረግ ስቴፖች አሉ። እነዚህ ስቴፖች የመጀመሪያው ዲፋይን ዘ ሪያክሽን ነው። ስለ ሪያክሽናችን ዌል የሆነ ኢንፎርሜሽን ሊኖረን ይገባል። አይደንቲፋይ ዘ ኬሚካል ሪያክሽንስ ኬሚካል ሪያክሽኑ ምንድነው የሚለው መለየት መቻል አለበት። አንድ ኢንጂነር the stoichiometry of the reaction thermodynamics data enthalpy equilibrium constant and the kinetics also kineticsንም ዲተርሚን ማድረግ አለበት። ሬት ላው ሬት ኮንስታንት አክቲቬሽን ኢነርጂ እነዚህ ነገሮች ማወቅ አለበት ማለት ነው የመጀመሪያው ስቴፕ። ስለዚህ ስለ ሪያክሽኑ ኢንፎርሜሽን ጋዘር ማድረግ ነው ያለበት ማለት ነው መጀመሪያ። ሶ እዛ በኋላ choose the reactor type ስለ ሪያክሽኑ ናው ካለው አሁን ያንን ሪያክሽን ፕሮሲድ የሚያደርግበት ምን ያስፈልገዋል? ሪያክተር ያስፈልገዋል። ሶ እሱን ታይፑ የትኛው ማች አደርጋል ለዚህ ኬሚካል ሪያክሽን የሚለው መምረጥ አለበት ማለት ነው በሁለተኛ ደረጃ። ይሄንንም ሲመርጥ ደግሞ መሰረት የሚያደርጋቸው ምንድናቸው? ፕሮዳክሽን ሬት፣ ኮስት አለ። ኦኬ እንደገና ሪያክሽን ካራክተሪስቲክሱ አለ። ያንን መሰረት አድርጎ ኢንጂነሩ ዲዛይን ያደርጋል ማለት ነው። ለምሳሌ ባች ሪያክተር ጋር እዚህ ጋር አንድ ጊዜ ሪያክታንት ቻርጅ ያደርጋል፣ ፕሮዳክት ደግሞ አንድ ጊዜ ዲስቻርጅ ያደርጋል ማለት ነው። ባች ሊጠቀም ይችላል። ሲኤስቲአር ኮንቲኒየስ ታንክ ሪያክተር ይሄንን ሊጠቀም ይችላል። ሪያክታንቶችን ኮንቲኒየስሊ ፊድ ያደርጋል። ዜን ዘ ፕሮዳክት አር ኮንቲኒየስሊ ዊዝድራው ፕሮዳክቶች ኮንቲኒየስሊ ደግሞ ዊዝድራው ያደርጋል ማለት ነው። ዜን ፕለግ ፍሎ ሪያክተር አለ። ፕለግ ፍሎ ሪያክተር አሁንም ቲዩቡላር ሪያክተር መሆኑ ብቻ ነው የሚለየው። ሚክሲንግ ኢን ዘ አክዛል ዳይሬክሽን የለም ብለን ነው የምናስበው። ወደ ጎን ሚክሲንግ የለም፣ ወደፊት ነው ሚክሲንግ ያለው። ሪያክሽኑ ፕሮሲድ የሚያደርግ ወደፊት ነው እንደ ማለት ነው። እሱንም ሊመርጥ ይችላል እንደ ካራክተሩ። ለምሳሌ አሁን ጋዝ ፌዝ ሲስተም ከሆነ ይሄን ቢመረጥ አሪፍ ነው ማለት ነው። ፓክድ ቤድ ሪያክተር፣ ይሄ ደግሞ ፓክድ ቤድ ሪያክተር ሶሊድ ካታሊስት እነሱ ፊልድ የተደረጉበት ነው። ስለዚህ ካታሊስቶች ኢምፖርታንት በሆኑበት ነው ይሄንን ፓክድ ቤድ ሪያክተር ልንጠቀም የምንችለው ማለት ነው። ፍሉዳይዝ ቤድ ሪያክተር ይሄን ሪያክተር where solid particles are suspended in a fluid stream, so more
ሲስተማችን ዲስተርብ ማድረግ ካስፈለግን ፍሉይዳይዝድ ቤድ ሪያክተር ነው መጠቀም ያለብን ማለት ነው። ይህን ምንድነው the nature of the contact of the reactants በጣም ወሳኝ ነው ብለናል። ስለዚህ በዚህ ጊዜ in fluidized state ስላሉ ሞር ዲስተርባንስ አለ፣ ሶ ሞር ሪያክሽን ሊኖር ስለሚችል ይሄንን ሴሌክት ማድረግ እንችላለን ማለት ነው። ስለዚህ ይሄንን በሁለተኛ ደረጃ አሲው ማድረግ አለበት ማለት ነው ኬሚካል ኢንጂነሩ። and then the third one is develop a mathematical model ያንን ማኔጅ የሚያደርግበት ቲዎሬቲካሊ ፎርሙሌት የተደረገ ማቴማቲካል ሞዴል መኖር አለበት። ይሄንም ምንድን ለመስራት ይጠቅመናል ማለት ነው ማስ ባላንስ፣ ኢነርጂ ባላንስ ኤንድ ሞመንተም ባላንሶችን ኢዝሊ እንድናውቅ ይረዳናል ማለት ነው። it incorporates the rate law and other relevant physical and chemical property አስፈላጊ የሆኑ ፊዚካል እና ኬሚካል ፕሮፐርቲዎችን ባንድ ላይ አጣምሮ የያዘ ሬት ላው የሚያስፈልገዋል። ስለዚህ እነሱንም ማካተት አለበት ማለት ነው። ሪያክተር ፐርፎርማንሱን አሁንም ለማወቅ ወይም ፕሪዲክት ለማድረግ ኢኩዌሽን ያስፈልገዋል ማለት ነው። ስለዚህ ማቴማቲካል ሞዴል ዴቨሎፕ ማድረግ የግዴታው ነው ማለት ነው። ያለዛ ማወቅ ስለማይቻል ማለት ነው። then the fourth one is determine reactor size and operating conditions ሪያክተር ሳይዙን ማወቅ አለበት። አሁን መጠኑ የግዴታ መታወቅ አለበት። እሱን መጠኑን ካላወቅን ለምሳሌ ፕሬሸር በጣም ከፍተኛ ፕሬሸር ኦከር የሚያደርግ ከሆነ በሲስተማችን ውስጥ ያንን ታሳቢ ያደረገ ነው ሪያክተር በሳይዝ ደረጃ በጥንካሬ ደረጃ ዲተርሚን ማድረግ ያለበት ማለት ነው። ኦፕሬቲንግ ኮንዲሽኖች የተለያዩ ናቸው። ስለዚህ እነሱ ኦቨርካም የሚያደርግ ሪያክተር ቢውልድ አፕ ማድረግ አለበት ማለት ነው። ሰርፌስ ኤሪያ ወይም ደግሞ ቮሊዩም ኦፍ ሪያክተር በጣም ወሳኝነት ይኖራቸዋል። so the engineer determines the optimal temperature, pressure, flow rate and other operating conditions እነዚህን አሲዩም አድርጎ ነው ሪያክተር ሳይዝ እና ኦፕሬቲንግ ኮንዲሽኑን ሴሌክት የሚያደርገው ማለት ነው። then the next one is consider reactor internals and configuration ሪያክተር ኢንተርናል የምንላቸው ባፍሎች ሊሆኑ ይችላሉ። ባፍልስ ዲስተርብ ማድረጊያ መንገዶች ናቸው እነዚህ። አጂቴተርስ፣ ሂት ትራንስፈር ሰርፌስ ፎር እነዚያን ፎር ሚክሲንግ ካስፈለገ አጂቴተር እና ባፍል የግዴታ መጠቀም ይኖርበታል። ሂት ትራንስፈር ወይም ደግሞ ማስ ትራንስፈራችን አሪፍ የሚሆን ደግሞ ሂት ትራንስፈር ሰርፌስ ስንጠቀም ነው። ስለዚህ እነዚህን ማካተት ሊኖርበት ይችላል ማለት ነው እንደየ ሪአክሽን አይነቱ ማለት ነው። ኮንሲደር ዲፈረንት ሪአክተር ኮንፊግሬሽን such as staged reactors ለምሳሌ አሁን ሴስቲያር ሪአክተሮች in continuous form የምንጠቀማቸው ከሆነ አሪፍ የሆነ ኮንቨርዥን ይኖረናል ማለት ምክንያቱም አንሪአክትድ የሆኑ ሪአክታንቶች ሊኖሩ ስለሚችሉ እነሱን ኮንቲኒየስሊ ስቴጅ ዋይዝ ካስቀመጠን ሪአክተር በያለፉበት ስቴጅ ሪአክሽን ፎርም እያደረጉ የሚቀጥሉ ይሆናል ማለት ነው። ሪሳይክል ሪአክተርም ተመሳሳይ ነው። ሪሳይክል እያደረገ ሲስተማችን ሞር ፕሮዳክት ፎርም የምናደርግበት ነው። ሜምብሬን ሪአክተር ሜቢ ሰፓሬት ማድረግ ያለብን ነገር ካለ የግዴታ ባይ ፕሮዳክት አዘ ኢንተርሚዲየት ታይም ፎርም ከሆነ ያንን ሰፓሬት ለማድረግ የግዴታ ሜምብሬን ሪአክተርም ሊያስፈልገን ይችላል። ስለዚህ ሪአክተር ኢንተርናልስ ኤንድ ኮንፊግሬሽንስ ኮንሲደር መደረግ አለባቸው ማለት ነው በዲዛይን ስናደርግ። ዜን ኢቫሉዌት ዘ ሴፍቲ ኤንድ ኢንቫይሮንመንታል ኮንዲሽንስ የግዴታ ከኢንቫይሮንመንቱ ጋር ማች ማድረግ አለበት የምንሰራው ነገር ማለት ነው። ስለዚህ ሃዛርድ ፖቴንሻልስ ካሉ እነሱን አሲዩም ያደረገ ሪአክተር ዲዛይን ማድረግ ይኖርብናል ማለት ነው። ምክንያቱም አክሲደንትን ፕሪቨንት ማድረግ አለብን ወይም ደግሞ ኢንቫይሮንመንታል ኢምፓክት ላይ ሚኒማይዝ የሆነ ሲስተም ቢውልድ ማድረግ ስላለብን ሴፍቲ እና ኢንቫይሮንመንታል ኮንሲደሬሽን የግዴታ አሲዩም መደረግ አለባቸው። ስኬል አፕ ከዛ በኋላ ስኬል አፕ ነው የሚያደርገው በላቦራቶሪ ስኬል የነበረውን ወደ ላርጅ ስኬል ወይም ወደ ኢንዱስትሪያል ስኬል ኮንቨርት ማድረግ አለበት ማለት ነው። ይሄንንም ኮንቨርት ሲያደርግ ሂት ትራንስፈር ሲስተም፣ ማስ ትራንስፈር ኤንድ ፍሉይድ ዳይናሚክሱን መሰረት በማድረግ ነው ማለት ነው ስኬል አፕ የሚያደርገው ማለት ነው። ይሄንን ያህል ካየን ስቴፑ ይሄንን ነው የሚመስለው። ግን ሪአክተር ዲዛይን ስናደርግ ኢንፍሉዌንስ የሚያደርጉ ፋክተሮች ይኖራሉ። እነዛ ፋክተሮች ደግሞ ምን እንደሆኑ አሁን የምናየው ነው የሚሆነው። ተከታተሉኝ፣ እንቀጥላለን። ሪአክሽን ካይኔቲክሱ ዲዛይን ለማድረግ
ወሳኝ ነው። ያንን ማወቅ አለብን። ፍጥነቱን የግዴታ መታወቅ አለበት። ሪኳየርድ ቮሊዩሙ መታወቅ አለበት። ቴርሞዳይናሚክስ the enthalpy of the reaction affect heat transfer። ስለዚህ ዲዛይን ለማድረግ እንደ ፋክተር ልንቆጥረው እንችላለን ማለት ነው። የቴርሞዳይናሚክስ ፓርቱን ማለት ነው። ማስ ትራንስፈር፣ ሂት ትራንስፈር፣ ፍሉድ ዳይናሚክስ አሁን ፍሎ ፓተርን ሚክሲንግ ኢፌክት አለው ወይ ማስ ትራንስፈር ኤንድ ሂት ትራንስፈር፣ እሱ ነው የሚነግረን። ካታሊቲክ አክቲቪቲ የግዴታ ሊኖር ይችላል። ሶ ኢፌክት አለው ማለት ነው ዲዛይን ስናደርግ። ኢኮኖሚክስ፣ ሴፍቲ፣ ኤንቫይሮንመንታል ሬጉሌሽንስ እነዚህ ነገሮች አሲው ማድረግ ይኖርብናል ማለት ነው። ሪያክተር ፐርፎርማንስ ኢቫሉዌሽን፣ ሪያክተራችን አሁን ዲዛይን አድርገናል። ሶ ኢቫሉዌት የምናደርግባቸው ነገሮች አሉ። አንደኛው ምንድነው? ኮንቨርዥን ነው። ኮንቨርዥን ማለት ሞል ኦፍ ሪያክታንት ኮንሱምድ ፐር ሞል ኦፍ ሪያክታንት ፊድ ነው። በዚህ ማወቅ እንችላለን ፐርፎርማንሱን። ሁለተኛ ሴሌክቲቪቲ ሞልስ ኦፍ ዲዛይር ፕሮዳክት ፎርምድ ፐር ሞልስ ኦፍ ሪያክታንት ኮንሱምድ ነው። በዚህ ማወቅ እንችላለን። ከዛ ሶስተኛው ተርም ይልድ ነው። ይልድ ሞልስ ኦፍ ዲዛይር ፕሮዳክት ፎርምድ ፐር ሞልስ ኦፍ ሪያክታንት ኢኒሻሊ ፊድ፣ በእነዚህም ማወቅ እንችላለን። ከዛ ስፔስ ታይም ማለት ሪያክተር ቮሊዩም ዲቫይድድ ባይ ቮሊዩሜትሪክ ፍሎ ሬት ማለት ነው። ሪያክተር ቮሊዩም ዲቫይድድ ባይ ቮሊዩሜትሪክ ፍሎ ሬት። ስለዚህ ስፔስ ታይሙ ኢንፎርሜሽን ይሰጠናል። ከዛ ስፔስ ቬሎሲቲ ሬሲፕሮካል ስፔስ ታይም ነው። በእነዚህም ፐርፎርማንስ ኦፍ ሪያክተርስ ኢቫሉዌት ማድረግ እንችላለን። ሌላኛው ተርም ፕሮዳክቲቪቲ፣ ኢነርጂ ኤፊሺየንሲ፣ ኦፕሬቲንግ ኮስት፣ ካፒታል ኮስት፣ ሴፍቲ ኤንድ ኢንቫይሮንመንታል ኢምፓክት እነዚህንን ሁሉንም በሁሉ ሪያክተራችን ምን ያክል ፐርፎርም እያደረገ እንደሆነ ማወቅ እንችላለን ማለት ነው። እናንተ የበለጠ ሪፈር ማድረግ ትችላላችሁ። ከዛ ይህንን ዲዛይን ለማድረግ የምንጠቀማቸው እንደ አጋዥ የሆኑ ቱሎች ይኖራሉ። እነሱም አስፒን ሃይስስ፣ ኬምካድ፣ ኮምሶል፣ ኮምፒውቴሽናል ፍሉድ ዳይናሚክስ ላይ ደግሞ ሶፍትዌሮች አሉ። እነሱም ኮምሶል፣ አንሲስ፣ ፍሉየንት እነዚህን ሪፈር ማድረግ ትችላላችሁ እናንተ። ወደ የሚቀጥለው እሄዳለሁ። ኮመን ታይፕስ ኦፍ ሪያክተርስ ኤንድ ዜር ካራክተሪስቲክስ ነው የሚል ባች ሪያክታንት አንድ ጊዜ ፊድ እናደርጋለን፣ ፕሮዳክት አንድ ጊዜ ዊዝድራው እናደርጋለን። ስለዚህ ክሎዝድ ሲስተም ነው። ኤክሰለንት ሚክሲንግ አለው፣ ጉድ ቴምፕሬቸር ኮንትሮል፣ ሌሎችም ካራክተሪስቲክስ አሉ። እዚህ ጋር አስቀምጬላችኋለሁ፣ እነሱ ማወቅ ትችላላችሁ። ኮንቲኒየስሊ ታንክ ሪያክታንት ኮንቲኒየስሊ ፍሎ ያደርጋል ወደ ሲስተማችን፣ ዜን ፕሮዳክት ኮንቲኒየስሊ ዊዝድራውን ይሆናል። ጀነራል ካራክተሪስቲክሱ ኮንቲኒየስ ኦፕሬሽን አለው፣ ዌል ሚክስድ ነው፣ ኢዚ ቱ ኮንትሮል፣ ሲምፕል ዲዛይን ኤንድ ላርጀር ሪያክተር ቮሊዩም እና ሌሎችም ካራክተሪስቲክስ አሉት። እነዚህን ማየት ትችላላችሁ፣ ሞር ሪፈር ማድረግ ትችላላችሁ። ብላክ ፍሎ ሪያክተር ይሄም ቲዩቡላር ዲዛይን ያለው ሪያክተር ነው። ጀነራል የሆነ ካራክተሪስቲክስ አለው፣ እሱም ኮንቲኒየስ ኦፕሬሽን ነው። ብላክ ፍሎ ቢሄቪየር አለው፣ ሃይ ኮንቨርጅን ፐር ቮሊዩም አለው እና ሌሎችም ካራክተሪስቲክስ አሉት። ይሄን ማየት ትችላላችሁ። ፓክድ ቤድ ሪያክተር ደግሞ ካታሊስት የምንጠቀምበት ሪያክተር ነው። So in this reactor gas phase process mostly የምንጠቀመው በዚህ ጊዜ ነው የሚሆነው። ይሄም ኮንቲኒየስ ኦፕሬሽን ነው። ፕለግ ፍሎ ቢሄቪየር አለው፣ ዲፊካልት ቴምፕሬቸር ኮንትሮል እና ሌሎችም አሉ። ይሄንን ይመስላል። ዜን ፍሉዳይዝ ቤድ ሪያክተር የሱም ካራክተሪስቲክስ አለ፣ እዚህ ጋር ማየት ትችላላችሁ እናንተ። የሚቀጥለው የሚሆነው የባላንስ ኢኩዌሽንስ ነው። ማስ ባላንስ እና ኢነርጂ ባላንስ ተርሞች ናቸው እነዚህ። ማስ ባላንስ እና ኢነርጂ ባላንስ ሬት ኦፍ ኢንፑት ኦፍ ማስ ኦር ኢነርጂ ማይነስ ሬት ኦፍ አውትፑት ኦፍ ማስ ኦር ኢነርጂ ኢዝ ኢኳልስ ቱ ሬት ኦፍ አኩሙሌሽን ነው። አኩሙሌሽን ተርማችን ይሰጠናል ማለት ነው። ይሄ ጀነራል የሆነ ኤክስፕሬሽን ነው። ይሄንንም በኳልኩሌሽናችን ጊዜ የምንጠቀመው ይሆናል ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። እወዳችኋለሁ። ባይ ባይ። እወዳችኋለሁ። ባይ ባይ። መልካም የጥናት ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። እሱን የምሰራላችሁን ዩኒት ተነግሩኛላችሁ እናንተ ኮመንት ላይ አስቀምጡልኝ። ቻው።